ኤርትራ የሚገኘው የ102ኛው አየር ወለድ ኢታማዦር ሹም ነበር። ያኔ ግንቦት 8 ቀን ማክሰኞ ለታ ድንገት ጄኔራል ደምሴ ቡልቶ ቢሮ ባስቸኳይ ትፈለጋለህ ተባልኩ። መኪናዬን አስነስቼ እሳቸው ቢሮ ሄድኩ። እኔ ስደርስ ብርጌዴር ጄኔራል ካሳዬ ጨመዳ ውስጥ ነበሩ። እሳቸው ሲወጡ ነው የገባው። አቤት ጌታዬ አልኳቸው። አዲስ አበባ ትንሽ ግርግር አለ፣ 2 ብርጌድ ጦር ይዘህ ሄደህ በአስቸኳይ አረጋጋ አሉኝ። ጄኔራል ቁምላቸው ተጨማሪ ትዕዛዝ ይሰጣል ተባልኩና ወደዛው አመራው። ጄኔራል ቁምላቸው ቢሮ ስደርስ መጣ ካሳዬ በል ተከተለኝ ብለው መኪናቸውን አስነሱ። ከኋላ ስከተላቸው አስመራ አየር ኃይል ደረስን። ፊት ለፊታችን ራሽያዎች ለመንግስቱ በሽልማት የሰጧቸው አውሮፕላን ቆማለች። በዚህ አውሮፕላን አዲስ አበባ እንሄዳለን አሉኝ። ልብስና ማስታወሻ ሊያስኩም እኮ ጌታዬ ስላቸው በል በሚቀጥለው አውሮፕላን ድረስብን ብለውኝ ገቡ። ቶሎ ቤት በርሬ ልብስና ማስታወሻ ይዤ ስመለስ አውሮፕላኗ ሳትነሳ ደረሱ። አውሮፕላኗ ውስጥ 70 የሚሆኑ ሰዎች ተሳፍረዋል። አየር ወለዶች ደግሞ በ4 አንቶኖቭ ተጭነው ተከትለውን ይመጣሉ። አውሮፕላኗ ወደ ምጽዋ አቅጣጫ ያዘችና ከዚያ ወደ ቃሩራ ሄደች። ከዚያ ተመለሰችና ልክ መረብን ስንሻገር ይመስለኛል ጄኔራል ቁምላቸው ብድግ ብለው ተነሱና አንዲት ወረቀት ይዘው ማንበብ ጀመሩ። የትግራይና የኤርትራ ሕዝብ የሚደርስበትን ችግርና መከራ አወሩና ሲያበቁ መጨረሻ ላይ አስደነገጡን። እኔም በደንብ ትዝ የሚለኝ መጨረሻ ላይ የተናገሯት ቃል ናት። ኮሎኔል መንግስቱ ተገለው ከስልጣን ተወግደዋል አሉ። በጣም ነው የደነገጥኩት። እኔ ከአስመራ ስነሳ ማውቀው ነገር አልነበረማ። በአውሮፕላኑ ላይ የነበርነው በአጠቃላይ 73 እንሆናለን። ያ ሁሉ ሰው ሲያጨበጭብ፣ እኔ ግን ፈዝዤ ደንዝዤ ቀረው። እንደ መባነን ብዬ ነው ማጨብጨብ የጀመርኩት። እኛ 11 ሰዓት ተኩል ላይ ኤርፖርት ደርሰን ስልክ ብንደውል ማን ያንሳ? ሬዲዮ ብናደርግ ማን ያናግረን? መከላከያ ደወልን፣ ማንም ስልክ አያነሳም። ምድር ጦር ደወልን፣ ማንም የለም። ግንኙነቱ ሁሉ ተቋርጧል። ለካንስ እኛ ከመድረሳችን በፊት ነገሩ ሁሉ ተበለሻሽቷል። በ9 ተኩል አካባቢ ጄኔራል አበራም ሚኒስትሩን ጄኔራል ኃይለ ጊዮርጊስን ገሎ አምልጧል። እኛ ይህን ሁሉ አናውቅም። እኛ የምናውቀው ኮሎኔል መንግስቱ መገደላቸውን ብቻ ነው። በዚያ ሰዓት እኛን ይዘነው የመጣነውን ጦር የሚያስተባብር ሰው አልነበረም። ገና ሳንደርስ ነው ከልዩ ጥበቃ ብርጌድ ታንክ መጥቶ መከላከያን የከበበው። ተከታትሎ የመጣውን አየር ወለድ ግማሹ እዚያ ኤርፖርት ዙሪያ ጥበቃ ማድረግ ጀመረ። ሌላው አቃቂ ቃሊቲ ፍተሻ ጣቢያ ላይ ተመድቦ ከውጭም ከውስጥም ሰውም ሆነ ተሽከርካሪ እንዳይገባ እንዳይወጣ አደረገ። የቀረነው ወደ ምድር ጦር አቪዬሽን ግቢ ሄድን። ከጦር ላይ የመጣ ስፓርታ ጦርም እዚያው ተቀላቀለን። እየመሸ ሲሄድ ግራ ተጋባን። ጄኔራል ቁምላቸው ጠሩኝና በቃ ወደ መከላከያ እንሂድ አሉኝ። ምንም እንኳን ግንኙነታችን ቢቋረጥም አመጣጣችን እዚያ መከላከያ ሚኒስቴር ለሚገኙ የመፈንቅለ መንግስቱ መሪዎች ከለላ መስጠት ስለነበር ነው ወደዚያ ያመራ ነው። አንድ ሻለቃ ጦር ይዘን በምድር ጦር መሐንዲስ በባልቻ ሆስፒታል ላይኛው በኩል አድርገን በ5ኛው ፖሊስ ጣቢያ አልፈን ጤና ጥበቃ ጋር ደረስን። አንድ ሻለቃ ጦር ይዘናል። እዚያው ጎማ ቁጠባ ጋር አስቀመጥናቸውና እኛ ለቅኝት ወደ መከላከያ ተጠጋን። መሽቷል። እንዲያውም እኩለ ሌሊት አልፏል። ግን ጨረቃዋ ድምቅ ብላ ወጥታ ነበር። የሚገርመው ያም ምሽት ሁሉን ነገር ማየት ይቻላል። ልክ እንደ ፀሐይ ነበር የምታበራውና ከላይ ከጎማ ቁጠባ መጥቼ ብሔራዊ ቲያትር አደባባይ ጋር ለቅኝት ስቀርብ ከኢትዮጵያ ሆቴል በታች ትራፊክ መብራት ወደ ፍለዋ መሄጃ አካባቢ አንድ ታንክ ቱሬቱን እያዘቀዘቀ ወደ እኔ ጂፕ እያስተካከለ ሲመጣ አየሁት። እኔ መትረየስ ጂፕ ላይ ነው የነበርኩት። ቶሎ ቀኝ ወደ ኋላ ተጠምዘዝ አልኩት ሹፌሩን። እንደገና በላይ በኩል ዞረን ለማየት ስንል ከፒያሳ በኩል ሌላ አንድ ታንክ ቱሬቱን ወደኛ እያስተካከለ ሊመታን ተዘጋጀ። ምናልባት አንድ ነገር ቢያጋጥም ለመተኮስ ነው ወደኛ የሚያነጣጥረው። በቃ ተመልሼ ወደ ጎማ ቁጠባ ሄድኩ። እኛ እስከዚህ ሰዓት ድረስ መከላከያ ውስጥ ምን እየተካሄደ እንደሆነ አናውቅም። መፈንቅለ መንግስቱ መክሸፉንም አልሰማንም። እነ ጄኔራል መረድም በሕይወት ያሉ ነው የመሰለን። መንግስቱ ኃይለማርያም መወገዱን ብቻ ነው የምናውቀው። እኔና ቁምላቸው ይዘን የመጣነው ሰራዊት 2 አሞርካ አለው። 4 አፈሙዝ ያለው አሞርካ። እሱንም ቢሆን ያንኑ ምሽት ከልዩ ጥበቃ ብርጌድ የማረክነው ነው። ግልጽ ለማድረግ አሞርካ የኮሪያ ባለ 2 አፈሙዝ ሽልካ የመሰለ 2 አፈሙዝ ያለው የዙ 23 ጥይት የሚጎርዝ ከባድ መሳሪያ ነው። 2 ነበሩ ከልዩ ጥበቃ ብርጌድ የመጡ።
ምድር ጦር ሲገቡ ወታደሮቹን ማረፊያ ወስደን ማረክናቸውና ሾፌር መድበን ተኳሾቹን ከአየር ወለድ ጨምረን ነው ወደ ጎማ ቁጠባ አካባቢ ነው። ከዚያ ጄኔራል ቁምላቸው ጋር ወደ 5ኛ ፖሊስ ጣቢያ ሄደን ስልክ አግኝተን መደወል ጀመርን። መከላከያ ስልክ የሚያነሳ ሰው የለም። አርፒጂ የለ። ታንኩን በምን እንምታው? በቃ ጧት መልሶ ማጥቃት እናደርጋለን ብለን ያን ሌሊት ከጎማ ቁጠባ ወደ ምድር ጦር ተመለስን። እዚያ ስንደርስ ጄኔራል ቁምላቸው መጣው ብለውኝ ሄዱ። ከዚያ ወዲህ ተያይተን አናውቅም። መፈንቅለ መንግስቱም መክሸፉን አወቅን። እኛም ታሰርን። የታሰርነው ቤተ መንግስት ነበር። እዚያ ትልቅ አዳራሽ አለ። የንግሥት ዘውዲቱ ጠጅ መጥመቂያ የነበረ ነው። የአስመራ ሞካሪዎችም በአሰቃቂ ሁኔታ የፊጥኝ ታስረው እየጮሁ ሲቀላቀሉን ትዝ ይለኛል። 112 እንሆን ነበር። ታስረን እያለን ጓድ መንግስቱ 2 ጊዜ ጎብኝተውናል። የመጀመሪያ ቀን የመጡት አብዮት አደባባይ ለሕዝብ ንግግር ያደረጉ ቀን ነው። ግንቦት 10 ይሁን 11 ብቻ አላስታውስም። ከአብዮቱ አደባባይ በቀጥታ ወደኛ መጡ። እኛ ደግሞ ያኔ ፖሊሶች ተመድበውልን ቃል እንሰጥ ነበር። ያን ቀን መጥተው ዝም ብለው አይተውን ሄዱ። ከዚያ ደግሞ ሰኔ 11 1981 ዓመተ ምህረት ተመልሰው መጡ። ያኔ ወደ 118 መኮንኖች እንሆናለን። በንግሥት ዘውዲቱ ጠጅ መጥመቂያ አዳራሽ ውስጥ ታስረናል። አዳራሹ አንድ በር ብቻ አለችው። ምንም ብርሃን የለውም። የምታየው አንዳች ነገር የለም። እርግጥ ጧትና ማታ ለ1 ሰዓት ፀሐይ እንሞቃለን። ሰኔ 11 ቀን ለሁለተኛ ጊዜ ሲመጡ ታዲያ ፀሐይ የሞቅን ነበር። ተሰብሰቡ ተባለ። ግማሹ ጋቢ ለብሷል፣ ግማሹ ጭንቅላቱ ላይ ጠምጥሟል። ከዚያች ዕለት ትዝ የሚለኝ መንግስቱ ዞር ዞር ብለው አዩን። ከዛ ወደ ጄኔራል አብዱላይ ዞረው አብዱላይ አሉ። የመከላከያ ሚኒስትር አስተዳደር የነበሩት ጄኔራል አብዱላይ አቤት ጌታዬ ብለው መለሱ። አንተ የአዲስ አበባ ዙሪያ ጦር ጥበቃ 6 ወር ደሞዝ እንዳልተከፈለው ታውቅ የለም እንዴ አሏቸው። አሁን አውቃለሁ ጌታዬ ብለው መለሱ። ይሄ በእኔ ላይ ሴራ ለመጠንሰስ ያደረከው አይደለም ወይ? ከዚያ ደግሞ ዞር ሲሉ ሰለሞን በጋሻውን አዩ። ጄኔራል ሰለሞን የአየር ኃይል ኢታማዦር ሹም ነበሩ። ሰለሞን፣ እናንተ በሄሊኮፕተር ሽርሽር ስትሄዱ እኔ ፈንጂ ውስጥ በእግሬ ዞር ነበር፣ ይህን ታውቃለህ አሉ። በዚህ ጊዜ ጄኔራል ሰለሞን ጥያቄ ለመጠየቅ መልስ ለመስጠት እጃቸውን አወጡ። ልክ ከመናገራቸው በፊት ግን ጓድ መንግስቱ ኃይለማርያም እንባቸው ግጥም ሲል ታየኝ። ፊት ለፊታቸው ነበርኩ። እንባቸው የመጣው እልህ ይዟቸው ይመስለኛል። እንባ ሊቀድማቸው እንደሆነ ሲያውቁ 360 ዲግሪ ዞሩና ወጥተው ሄዱ። በእኛ ፊት ሲያለቅሱ መታየት አልፈለጉ ይሆናል። ከዚያ በኋላ ጓድ መንግስቱን አይተናቸው አናውቅም። ከ74 ዓመቱ ኮሎኔል ካሳዬ አጭር የመፈንቅለ መንግስት ማስታወሻ ላይ ቢቢሲ ካቀረበው ትርክት የተቀነጨበ